እንዴት እንደኮራውብህ ብታይ ነይማዬ ያባቱ ልጅ እንኳን ደስ አለሽ። ዞ ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴ ነው ሂዱልኝ የምትዩ? አዎ ላያችሁ አልፈልግም። ምን ነው የኔ ልጅ ነፍሰ ጡር መሆንሽን ሰምተን እኮ ነው ልንጠይቅሽ የመጣ ነው እኮ። በእኔ ነፍሰ ጡርነት ተደስታችሁ? የኔ ፍቅር ምን ሆነሻል? ፍፄ ነይ ሻንጣዋን አምጪላት። ይኸውልሽ። ምንድነው ማዬ? ትሰሚኛለሽ? እኛ በዘራችን ወላዶች ነን። መውለድ ማቺ ከሆነ ልጅ አጠገብ እንዳትደርሺ። ልጅን እኮ የሚሰጠው ፈጣሪ ነው። እኔ ሴት መሄጃ አለኝ ማዬ። እንጃ እናቴ ባንቺ ምክንያት የጎረቤት ቡና መጠጫ መሳቂያ መሳለቂያ መሆን ሰልችቷታል። ለምን በመድኃኒዓለም ስራ ትገባላችሁ? ትሰሚኛለሽ? በመድኃኒዓለም አታጣይኝ። እሱ እንደሚያደርግ ያርግሽ። ውጭልኝ። መድኃኒዓለም እጅ ላይ ነገር ተበላሽቶ አያውቅም። እንደው ምን ለማግኘት ነው በዚህ ልክ የበደልሻት? የኔ ፍቅር እስካሁን ቂም ይዘሻል እንዴ? እንደው ልጄ ይቅርበኝ። ያድ ልጄ ነገር ሆኖብኝ ነው። ይቅርበኝ እባክሽ፣ እባክሽ፣ እባክሽ። እሺ ይበልሽ። እኔ እንደው ደስ ስላለኝ የጀመራችሁትን ቤት እኔ ጨርስላችሁ። አባዬ ከኛ በፊት ስድቤን አርቆ ለክብር ያበቃኝ የደሃና ቅዱስ አማኑኤል ቤተ መቅደስ ፈርሶ የምስጥና የሸረሪት መራቢያ ሆኗል። እኛ ደግሞ የአባቶችን የድረሱልኝ ጥሪ ሰምተን ከ200 ብር ጀምሮና አስራታችን ያወጣን ያገዝን እንገኛለን። ይሄማ ግዴታችን ነው። ደሞ ላማነ በል አካውንታቸውን ስጠኝና አሁንኑ ላስገባ። 1078 1694 588 የተቻለልን ያቅማችንን እናግዛቸው። ሃይ ዚዙዬ፣ እንዴት ነሽ? ይሄ ስራ ተስማምቶሻል? እባክሽ ነው ብለሽ ነው? እንዴት ናችሁ? ሰላም ነው? ሰላም። የማንሽ ደግሞ ቆንጂዬ ከስተመር? ጓደኛዬ ታወቃት፣ ሀና። ዳግም፣ ሌላ ጊዜ በሰፊው እንድንገናኝ ስልክሽን ማግኘት እችላለሁ? እሺ 09 69 እሺ በቃ እንገናኛለን። እንዴ ምን ሆነሽ ነው ፊትሽ የተቀየረው? ዚዙ ችግር አለ? ዳግም ጥሩ ሰው እንዳያመልጥሽ። እሺ እሱ ጥሩ ሰው ይሁን። አንቺ ምን ሆነሽ ነው? የማታገኘውን ነገር ተመኝተሽ ታውቂያለሽ? ማለት ዓለም እንደዚህ ናት። ሁልጊዜ ተመኘሽ ነው አታገኝ። ለማንኛውም ተደዋወሉ እሺ? ምን እንደምትወሪ አልገባኝም። ለማንኛውም መሽቶብኛል። ነሽኝ እንዳለመታደል ታደልኩሽ አብረሽ ሳትሆኛ ፈቀርኩሽ። ሰላም ጋሼ፣ የኔ ፍቅር 200 ብር ስጪኝ እስኪ። ምን ነው? ምን ሆንክ? የትራንስፖርት ጎድሎኝ። ከእንደዚህ አይነቱ ለማኝ ጋር ነው ልታስተዋውቂኝ የቀጠርሽኝ? አባዬ ዝም በይ። ለትራንስፖርት እንኳን ያጣ እንዴት ነው ላግባሽ ብሎ የሚደፍረኝ? ይኸውልህ አባ፣ እሱ እኮ ቆይ ምንም አትበይ፣ ከፍዬ ልምጣ። አቦ ቶሎ በል እንጂ ስራ እኮ ነው የሚጠብቀኝ። ትሰማኛለህ? ድሮም አንተን አስቁሜ መምጣቴ ነው ጥፋቴ። መቀመጥ ይቻላል? ቁጭ በል የኔ ፍቅር። መንገድ ላይ ትንሽ ችግር አጋጥሞኝ ስላረፈርኩ በጣም ይቅርታ። ያንተን ይቅርታ ልሰማ አይደለም የተቀመጠ። እንዳንተ አይነቱ ደግሞ የጊዜን ጥቅም አይረዳም። አባዬ እሱን ትተን ስለተገናኘንበት ጉዳይ ብናወራ ይሻላል። ስለምንድን ነው የምታወሪው? ፍቅረኛሽ እሱ ከሆነ እንድታገቢው አልፈቅድልሽም። ደስተኛ ያደርግሻል? በሚገባ አባ። ምን አለው? በምን ያኖርሻል? ስራ እሰራለሁ። ሁለታችንም እርስ በርስ እንዋደዳለን። ደግሞ እኔም እሷም ስለ ገንዘብ አንጨነቅም። አዎ እሷ ለገንዘብ አትጨነቅም፣ ምክንያቱም እኔ አባቷ አለሁላት። አንተ ደግሞ የማትጨነቀው በእሷ ገንዘብ መኖር ስለምትፈልግ ነው። ይኸውልህ አባዬ፣ እሱ ሁለት ትላልቅና አለቃ መኪናን በስትክክል አቁም ይላሉ። አመሰግናለሁ። ያንተ መኪና ነው እንዴ? የኔ ፍቅር አንዴ ላውራሽ። ይኸውልህ ሄኒ፣ አንዳንዴ ጨዋነት ኖር ነው አይደል? በአባቴ የተናደድክ እንዴ? ደግሞ ምን ሆነክ ነው ያረፈድከው? በሉ ለሰርግ ተዘጋጁ። ካመጣኝ ሹፌር ጋር አስጨቃጨቅ ነው። 400 ብር ብሎኝ እዚህ ካመጣኝ በኋላ 1000 ብር አይደኝ መሰለሽ? አንተ ያንጎን አጠራም ነበር። ጉዞ ከመጀመር በፊት እኮ ሂሳቡን ታውቅ ነበር። ኧረ በጣም ሀብታም ነው። ልጄንም ይወዳታል። ደግሞ ያንጎ መተግበሪያን አውርደህ ስትጠቀም በመጀመሪያዎቹ 6 ጉዞዎች ብቻ 20% ቅናሽ አላቸው። አፑን ለማውረድ ደግሞ ስልኬ ስፔስ የለውም። ቀጥታ በያንጎ ድረገጽ ላይ በማዘዝ ሂሳቡን ማወቅ ትችላለህ እኮ። አባትሽ ግን ይወደዱኝ አይመስለኝም። ድጋሚ ካረፈልክ አታገኘኝም። ቆይ መኪና የማን ነው? ተከራይቼ ነው። ልጄ መኳንንቴ ልገለኝ ነው እንዴ? ልቀቀኝ። ሲያስጠላ። እንዴት ነህ? ሰላም ነዋ።
እኔ እኮ አባቴ ተዝናኝ ብሎ ከሚሰጠኝ ጋር ያንተ ቀልድ በለጠብኝ። ችግር አለው? አባትሽንም ጥሪ እናጫውታቸዋል አይደለ? አይ ዳግዬ እና ወዴት ነሽ ታዲያ? ልሸኝሻ ነይ። የቱ ጋር ያቆምኩ? ያውና ዳግም የትም አትሄድም ማለት እየቀለድሽ ነው? ለማንኛውም ምሳን በላለ መጣው ጠብቂ። ብቻ የምሳስ በላይ ተይኝ ታውቃለህ? ምንድነው ዛሬ አዳዲስ ባህሪ ያመጣሽ? ምንም አዳዲስ ባህሪ አምጥቼ አይደለም። ዳግም ምን ያፈቅራል? ሌላ ሰው ነው ማየት አልችልም። አረ ጎቢው ዛሬ ጨዋታ አልተቻልሽም። አውቃለሁ እንደዚህ እንደምትለኝ። ቆይ እኔም እኮ ሰው ነኝ። ፍቅር የሚይዘኝ አይመስልም? ሆን ብለሽ ነው አንዲ የምታረጊው። ይሄን ጨዋታ በኋላ አጨርሽልኛለሽ። ወይኔ እዛ ጋር የደቁት ይሄ ነው ካባት አይደል እንዴ? ኧረ ወይኔ ሳይገላቸው እንድረስላቸው። አታይም እንዴ? ተመተው ወድቀዋል እኮ። እሺ እና ታዲያ እና ማኛም ችግሩ ሳንገባ ቶሎ ሄዳለ ነው ክንንገረው። ቶሎ በፍጥኙ። መች ነው እንደዛ ያለችው? ሄኒ አባቴ ምን ሆነ? ታይ ሰፈር የሆነ ልጅ በብረት መቷቸው ወድቀዋል። ምንድን ነው የምታወሪው? እርግጠኛ ነሽ? እግዚአብሔር ይርዳቸው እንጂ እንዳወዳደቃቸው የሚተርፉም አይመስለኝም። ወይኔ አባቴ የቱ ጋር ነው? የቱ ጋር ነው? ያውና ማ ይሄ ነው አባቴ። ምንድን ያደረገው? የት አለ አባቴ? አረ ወንድሜ ተረጋጋ። ምን አባት ነው? እንዴት ትልቅ ሰው ልጅህን ታነሳለህ? አባት አይሆንም እንዴ? ምንድን ነው የምታወሩት? መጀመሪያ አባቴ የት እንዳደረኩት ትነግረኛል። ከዛ ከኔ ጋር ታወራለህ። እንዴ ማን ናቸው አባት? የዚህ መኪና ባለቤት ናቸው አቶ ይፍሬም። እየዋሸ እንዳይሆን። አባቴን የት ነው ያደረከው? ልጄ አባ ምንድን ነው? ምን ሆነህ ነው ልጄ? አባቴ ተመቶ ወድቋል ብሎ አስደንግጦኝ እኮ ነው። ማን ነው እንደዚህ ያለ? ቅድም በብረት መጥቶ ጥሎታል ነበር። ማ እኔ? አዎ እርሶ። እና ሳይመታውት ነው የወደቁት? ቅድም ነው። እድሜን በሙሉ በመካኒክነት ነው ያሳለፍኩት። መኪና የምትፈልገውን ነገር እያሳየሁት ነበር። እንደዛ ነው እንዴ? መስሎኝ ነበር። ልጆቼ ከማውራታችሁ በፊት ነገሩን አጣሩ። እግረኛ ያወራውን ፈረሰኛ አይደርስበትም። ይቅርታሽ። ችግር የለውም ልጄ። ያልኩህን ገንዘብ አስገባህ? አዎ አባዬ። መልካም ስራ ተጀምሯልና የጀመሩን እናስጨርስ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የአባቶችን ችግር ለመፍታት የተለያዩ ስራዎች እየተሰሩ ይገኛል። በእናንተው ድጋፍ የእናቶችና የአባቶችን በዓት አሰርተን አጠናቀናል። አሁን ደግሞ የተጀመሩትን የአብነትና ለማየ ትምህርት ቤት እና የተለያዩ የለማየ ስራዎችን ለማስጨረስ ይረዳን ዘንድ ድጋፋቸው አይለየን። ለማገዝ ንግድ ባንክ 1044259839 አቢሲኒያ 1410 29444 እንዴ ወንድሜ በኋላ አምጣልህ። ሰዓት ሞት በደረስኩልህ ትገላምጠኛለህ እንዴ? ልጅን ስል ገለኝ ታወራለህ እንዴ? እኔ እንኳን ምስጋና ነበር የጠበቅኩት። ባደረስክብኝ ከባድ በደል አለመርገሜን ማመስገን። ቆይ ታፈቅራታለህ እንዴ? ምን ማፍቀር ብቻ፣ ከዛም በላይ። ከማፍቀር በላይ ምን አለ? ልክ እንደ ሞኝ ማፍቀር። ሞኝ ነህ እንዴ? የሆንኩ መስሎኝ ነበር። ማለቴ ድንገት ጥልቅ ብሎ የሰው ጀርባ ላይ እጁን የሚያሳርፍ አንተን እስካገኝ ድረስ። ሞኝማ አትለኝም። ለነገሩ አንተ አይደለም እጅህ ነው ሞኝ። ተመልከት ብልጥ እጅ። እንካ። ከሱቅ ልታመጭልኝ መስሎኝ ነበር። ለካ ቤታችሁ እዚህ ጋር ነው። የቤቱ ውሃ እንዴት ነው? እንደ ድሮ ነው። ብቻ ትዝታ ቀሰቀሽብኝ። ትንታ ሁሌ ነው የሚያስቸግረው ማለት ነው? ከትንታው በላይ ጀርሜን ለመምታት የሚሽቀዳደመው ልጅ ነው ያስቸገረኝ። አሳኩሽ አይደል? ኮሚክ ነኝ ማለት ነው? አይ ኮሚክ ነኝ እንኳን አይደለም። እና እንዴ ያሳቀሽ ምንድነው? ሳይሆን ሁሌ እዚህ ጋር ላጣሁ። እና ታዲያ ይሄ ምን ያስቃል? ያንጎን አስታወስከኝ። እኔን ይመስላል? አዲስ ይዞ በመጣው አማራጭ ቁርጥ አንተን ነው የሚመስለው። የምታወሪው ምንም አልገባኝም። ያንጎ ማኤሪያ የሚል አዲስ አማራጭ ይዞ መጥቷል። እሱን ነው እንዴ? ታውቀዋለህ? ሹፌሮች በመረጡት ሰፈር ለመስራት የሚያስችል አዲስ አማራጭ። ከዚህ በፊት ሆም ዴስቲኔሽን እና ሰርች ዞን የነበሩ ናቸው። በኪዊክ ሰርች በኩል ማኤሪያ ላይ ገብተሽ ቢያንስ 2 ሰፈር መርጠሽ መስራት ይችላል። ደግሞ ቦታ መርጠው የመስራት ነፃነቱ አላቸው። በእርግጥ ተጨማሪ ኮሚሽን ይታሰብባቸዋል። ብዙ ቦታ መርጠህ ስትሰራው ደግሞ ከ70% እስከ 1% እየቀነሰ ይመጣል። ተሳሳትኩኝ? እውነትም ታውቀዋለህ ማለት ነው። በቃ ሊድ ስልክሽን አሰጭኝ። ከዚህ ኤሪያ ልጠፋሰብክ እንዴ? ምን ሜጃ አለኝ? ስለዚህ ቁጥሪ ምንም አይሰራልህም ማለት ነው። ውሃዋ ልጨርሳት። የሆነ ግን ደስ የሚል ነገር አለ እንዴ ወንድሜ። በህግ አምላክ ሰውዬ ባይሆን አንቺ ምጪ። ቆይ አንተ ልጅ ግን ጀርባዬ ላይ ምንድን ነው ያየኸው? ማይ ኤሪያ መስሎኝ ነው።